ልንሄድ ነው። What's my husband? እግዚአብሔር ይመስገን። አብረን ኤክሳይትመንቴ በጣም ልዩ ነበረ። እድሜ ለጄሪ ሰንራይዝ ሃይኪንግ ኤንድ ኢቨንት ስለጋበሽን እንድንሄድ ስለረዳሽን በጣም ነው ማመሰግንሽ። በጣም ልዩ የነበረ ቀን ነበር ለኔም ለባለቤቴም። ማበጣሪያ መኳያ ምናምን ወጣውትኝ ባዝ ውስጥ ሄድ የጭቃ ባዝ የሚባለው ወንጂ እሱን እንገባለን ብለን ነበረ። አንፎርቹኔትሊ ሲደርስ አልገባንም። በሱ ላይፍ አምልጦናል። ያው ሌላ ቀን መሄዳችን አይቀርም። ለአዳር ሲኬድ ተረጋግቶ ምናምን የውሃ ባዙን የጭቃ ባዙን እና ከዛ ደግሞ የሙቅሻር እየወሰድ በጣም ደስ የሚል ሞመንት ይኖረዋል። እንደምታዩኝ ውጭ ሀገር ፓሪስ፣ ዱባይ ምናምን መዝናናት መሄድ ነው የሚመስሉ። በጣም ኤክሳይትድ ነበርኩኝ። ልቤ በቃ ልክ እንደጣለች ነበረ። ኢቭን ባለቤቴ አይ ልጅ ሆንሽብኝ እኮ ያለኝ ነበረ። የመገናኛው ሰዓት 12 ሰዓት ነበረ። እኛ አርፍለን ነበር የወጣ ነው እና እኔ በቃ ጥላ የምትሄድ ነበር የመሰለኝ። ግን የእንትኑ የባሱ ኮስትሩ የሚነሳ 12 ሰዓት ተኩል ከሸበሌ ሰው እንዲመጣ ነው። 12 ሰዓት ከሩብ ድረስ ሰው መምጣት አለበት የሚለውን ስለሚያሳስቡ ነው በጊዜ መምጣት አለባችሁ የሚባለው ማለት። እንደርስ እኛና ሌላ ተጓዦች ናቸው የቀሩትኝ። ኦልሞስት ሁሉም መጥተው ነበረ። ሰዓት ጠባቂዎች ናቸው። እዚህ ጋር ምን ጥፋት አጠፋን? ፓርኪንግ ስናደርግ በስትክክል ፓርኪንግ የሚሰሩት ሰዎች አልነበረም ያልናገር ነው። ለምግብ ቤት አለ እዛ አካባቢና ለሱ ነበር የነገረው እና በዚህ መጨረሻ ላይ በጣም ፍራስትሬት አድርጎ ነበር ስንመለስ እና ስትመጡ እዛ ጋር ፓርክ ስታደርጉ ወደና ቦታ ፓርክ አድርጉ እና የገጠሙን በጀማ የመጡ ሰዎች ነበሩ እና በጣም ደስ ይል ነበረ። የዘፈኑ ችል እያደረጉ እርስ በርስ እየተቀላለዱ ነበር እና በጣም ቤስት አድርጎታል። እንደዚህ አይነት ቲም ደርሳችሁ ነው ምጻሊያ ወይ ደግሞ መግባባት ወይም ደግሞ የራሳችሁን ጀርማ ጓደኞቻችሁ ይዛችሁ ብትመጡ በጣም ቺል ታረጋላችሁ። እኔም ባሌ ልጅ ስለነበር ከባሌ ጋር እያወራን የተቀላለድን እነሱንም እያየን የተዝናናን ነበረ እና አልጠበቅንም። መንገዱ በጣም ትንሽ ራቅ ብሎብናል። 3 ሰዓት 4 ሰዓት የሚደረስ ነበር የመሰለን፣ ግን 4 ሰዓት ገና እንትን ነው አምቦ ነው የሚደረሰው። ቁርስ ምናምን ተበልተው ነው ከዛ ወደ ወንጪ የሚሄደው። እንደዛ ማደረግን ቁርሱ ጸዴ ነበረ። ከዛ 5 ሰዓት ወንጪ ደረስን። የአዳርን ምረጡ ምላችሁ እዚህ ጋር ፖይንቱ ምንድነው? 5 ሰዓት ላይ ወንጭ ተደርሶ የሆነ ራሽ ይሆናል ኤቭሪቲንግ የምታደርጉት ነገር። እንዳልኳችሁም ጭቃ ባዙን አልገባንም ሰዓቱ ስለማይበቃ ብለን ስላሰብና ተረጋግቶ ባዙንም ፊል ለማድረግ ነው። አዳር ቢሆን በጣም ቤስት ነው። ስለዛ ይሄንን ብሎግ ያያችሁ ያላችሁ ሰዎች አዳርን ብታደርጉት ወንጭን ለመሄድና ኢንጆይ ለማድረግ ብትመርጡት አሪፍ ነው። ደርሶ መልሰም ኢትስ ፋይን አይቶ ለመመለስ በኔክስት እንሄድ። ግን አሁን ይሄ ሁሉም ነገር ኒው ስለማይሆንብን ኢንጆይ ነው የምናደርገው። አዳር ሲሆን በጣም ቺል እናደርጋለን ማለት ነው። ሶ ይሄንን መክራችኋለሁ። ከዛ ከገባን በኋላ የነበረው እንትን በጣም ደስ ይላል። አረንጓዴ ነው። ይወዝ በቃ እኔ እንጃ ከጠበቁትም በላይ ነው። ከተጋባን ገና 1 ወር ከ15 ቀን ነው 15 ቀን ማለት ነው ማለት 1 ወር ከ10 ቀን ነው እና በዚህ ጊዜ ውስጥ ኢንጆይ እንድናረግ አዲስ ነገሮችን እንድናይ እግዚአብሔር ስለረዳን በጣም ደስተኞች ነን። በቃ እያንዳንዱ ነገር ስታዩት ይሄ የሚያንደረድረው ላይ ስንተጋገዝ ነበር። መንገዱ ትንሽ እንትን ነውና እሱ ላይ ቺል ስናረግ ነበር፣ ስንቀላለድ ነበር። በጣም ደስ የሚል ሞመንት ኢንጆይ የምታረጉት ሞመንት ነው ክሬት የሚያደርግላችሁ። አዲስም ነገር ስለሆነ አዲስ አበባ ብንሄድ ያው ተሴም እንትን ነው የምናገኘው መዝናኛ ቦታዎች ላይ። እዛ ግን የሆነ አረንጓዴ ያለ ኔቸሩ ምናምን በቃ ያለው ጸጥታ ቦታው አቀማመጡ በጣም ነው በቃ ደስ የሚለው ማለት ነው። ወንጪ እንግዲህ ከአምቦ ቅርብ ቦታ ያለች ሀገር ናት። ትንሽዬ ሀገር ናት ነው የሚባለው ወይም ብቻ እዛ እንትን ውስጥ የአምቦ ጸበል ወይም ደግሞ አምቦ አለና ትንሽ እዛ ጋር አይ ቲንክ ከቦታው ይሁን አልገባንም። ብረት ይላል ግን በቃ በጣም ትክክለኛ አምቦ ጸበሉ ነው። በቃ ቴስቱ እሱ ነው። እኔ አምቦ ስለማረድ ተፍቷለሁ። ባለቤትየው ግን ብረትም አምቦም ነው የሚለው እያለኝ ነበረ እና ወዝ ደግሞ እዛ ጋር ስንሄድ እንትን ነበረ ረግረግ መሬት ነው የሚባለው። ይሄ ስትነኩት ላይክ እንደ ስፖንጅ ፊል ታደርጉታላችሁ። እኔ ግርም እያለኝ ነበር። አይ እግዚአብሔር እያልኩ ነበር። ኢቭን በቃ እዛ ጋር ያሉት ነገሮች አቀማመጦች ተራራው መሀል ላይ ወደታች ነገር ነው ቦታ ያለውና የእግዚአብሔር ስራ ቤት እንዴት አድርጎ ነው የፈጠረው እያልኩኝ በጣም ስገረም ነበረ። በዚህ እየተገረምን እየሄድን መሀል ላይ ደግሞ ሌላ በጣም በቃ ለካምፒንግ የሚሆን ቦታ አለና ገበሬዎች ያከራያሉ ቴንት ምናምን ነገር ብለው በቃ እዚህ ጋር ማደር ምናምን እያለን ነበር። በጣም ደስ የሚል ቦታ ነው። ቴን የዚህኛው ሎኬሽን ላይ ፋይናሊ ድልድዩ ነው የሚታየው። ድልድዩ ጋር መሻገር ፈልጌ ነበር ግን በጣም ብዙ ሰዎች ፎቶ የተነሱ ነው። ሳልሻገር መሀል ላይ ደርሼ ተመለስኩላችኋለሁ። እዚህ መተኛ ወይም ደግሞ ደስ የሚል ቦታ ያልኳችሁ ቦታ ይሄ አረንጓዴ ቦታ ላይ ነው እንትንም ያለው ባዙም ያለው። ከደግሞ በጎን በኩል ሙቅ ውሃው ቅድም ያሳያችሁ ሙቅ ውሃው ነው።
እሱ ያለው ማለት ነው። በነገራችሁ ላይ ወንጪ እኔና ባሌ ወይም ያኔ ፍቅረኛ እየነበረን በ3000 ታይሙ ነበር ልንሄድ ኦሬዲ በቃ ይሄን ዊክ ብለን ያልተሳካልን ማለት ነው። ብዙ ጊዜ ቆይ ዛሬ ቆይ ነገ እያልን እናቆየዋለን። ገንዘቡ ነው የሚጨምረው። ያኔ 3000 ብር ነበር፣ አሁን 4300 ብር ደርሷልና ሰንራይዝ ሃይኪንግ ላይ በጣም ጥሩ መስተንግዶ ጋር ስጋችሁን የፈለጋችሁትን አይነት ምግብ ወይም በቃ ቫይራይቲ ያለው ምግብ እየበላችሁ ከዛ ደግሞ በስትክክል ታይሙ ማኔጅ እያደረገች ነው የምትወስዳችሁ። ስለዚህ ሰንራይዝ ሃይኪንግን ቹዝ ብታረጉ ለእኔ በጣም ደስ ይለኛል። ጀስት ሪኮመንድ አደርጋችኋለሁ። ብር ይቀበላል ፍቅርዬ። ድልድዩን አይተን ችላ አድርገን ፎቶ ተነስተን ከተመለስን በኋላ ድንቻችንን ዘጭ አድርገን እንበላለን። ምክንያቱም ምሳ ትንሽ ሄድ ስለሚል ሰዓቱ እንደገና ሀይቅ ደርሰን ነው ምን በላው። ስለዛ ሀይቅ ከመሄዳችሁ በፊት በዚህ ድንች ችል ታረጋላችሁ፣ ኢንቫይሮንመንቱን ችል ታረጋላችሁ። ከዛ በፈረስ ነው እንግዲህ ከዚህ በኋላ የሚካሄደው። የወረድነው ቁልቁለት ስለነበረ በእግር መመለስ ይከብዳል። ስለዚህ በፈረስ ነው ወደ ነበርንበት ቦታ የምንመለሰው ማለት ነው። በጣም ደስ የሚል ሞመንት አንድ ያሳለፍነው እና ባሌ በፈረስ ሄድንበት ነውና ምን አለበት እንደው በየቦታው ቢሆን እዚህ 49 ቅርባችን እንዳለ ሰምተናል። ሶ እንድንች ልናረጋለን በእርግጠኝነት በጣም ደስ ይል ነበረ። አዲስ ኤክስፒሪየንስ ነው። በጣም ልብን ያሞቃል። በቃ በእነሱ መሄድ ማለት ነው። ኔክስት እንግዲህ ወደ ሀይቁ ነው የምንሄደው። አይታችኋል። ቪውን ብቻ በጣም ኢንጆይ ሳረገው ነበረ። ሪሊፍ ሳረግ ነበረ ውስጥ ያለውን ነገር። ከዛ ሀይቁን አየን። በጀልባ መሄድ የሚፈልጉ ሰዎች በጀልባ ሄዱ፣ እኛ አልፈለግንም ነበረ እና በጣም ደስ የሚል ሞመንትን ያሳለፍነው። ለህይወታችን ትልቅ ሚሞሪ ነው ክሬት ያደረግነው። መጀመሪያ ላይ ስገባ እንደነገርኳችሁ ሰንራይዝ ሃይኪንግ ኢቨንት ነው እኛችሁ ያደረግነው። ፊት ለፊት ስልኳን አስቀምጬላችኋለሁ፣ እሱን በመጠቀም መሄድ ትችላላችሁ። አይ ሆፕ ቭሎጌን ኢንጆይ አድርጋችኋል። ስለዚህ ሰብስክራይብ አድርጉ። ቴንክ ዩ ፎር ዋቺንግ ባይ። በሌላ ቭሎግ እንገናኛለን።